ሌላ ነገር አይደለም የሚያስለቅሰኝ። አለቀ ብሎ እግዚአብሔር ሁሉ ሰው ያለቅሳል። ረጅም ዓመት በጌታ ቤት ሰው ይኖራል። ረጅም ዓመት እየኖረ እያለቀሰ ይመላለሳል። ለምን የመፍትሄ ሰው እግዚአብሔር አድርጎን በምድር ላይ ተቀምጠን ለምንድን ነው የምንጨናነቀው? ለምንድን ነው የታመመ ሰው እያየን ዝም ብለን የምንኖር ማለት የሚሆን? ለምንድን ነው የማይሰማን ስሜት? ሌላ ነገር እኮ አይደለም። በምድር ላይ እየኖርን እኮ ትልቁን እግዚአብሔርን የማሳየት ነገር ካልተፈጠረ ምን ያደርጋል? ቢሊዮነር ሆኖ ሰው ቢሊዮነር ሆኖ ታውቆ የሞት አረስት ውጭ ሀገር ላይ በኮሮና ምክንያት ገንዘብ እያለው አባቱና እናቱ ሲያጣ እኮ ከነ ገንዘቡን በተነው አይደል? ቢሊዮነር መሆኑ ብቻ ምን ያደርግልኝ? ትልቁ እግዚአብሔር ከኛ ጋር ነው ከተባለ የእግዚአብሔር ህልውና ልክ እንደዚህ መታየት አለበት ማለት ነው። ሰው ማረፍ አለበት። አገልግሎት እንደዛ ካልሆነ እኔ ቢቀርብኝ ነው የሚሻለው። እና ውስጥ ሁሉ ጊዜ አለቅሳለሁ። ድሮ እንደዚህ አልነበርኩም። እብድ ሳይ መንገድ ላይ አለቅስ ነበር። ጌታ ሆይ ኃይል እያለንና ሰውየውን ይዤ ቸርች አስገብተን እንጸልይና ሰውየው ነፃ ይወጣ ነበር። ያ ሁሉ ነገር ቀረ። ሲጠፋ እኔ ነኝ ያውን ያለሁት ሌላ ሰው እኖራለሁና ጌታ ሆይ ቀድሞ ነገር ይመለስ እላለሁ። ምክንያቱም